ናት ውዴ ፈቴን እንዴት ላይ ናት? ስለዚህ ዝም በል ፈቴ ተናዳ አብርሃም እንደፈሩት ቆይ እኔ ኢሞ ጋር ላውራ እናንተ ሙይት አድርጉ ድምጽ ያላችሁ ሰዎች ሚላ ማለት ነው። ከዚህ ህይወት ውልቅ ብላ ብትወጣ ምን አለ ግን በእግዚአብሔር ግን ምን አለ በእመቤት ምን ነው እራሷ ወዳ ፈቅዳ እየሰራች አይደለም? ወዴት ነው የምትወጣው ደግሞ? ያማታ እንዴ ድራማ አይደለም ወዴት ነው የምትወጣው? ድራማ አይደለም ምንድነው? ድራማ ነው ጎዶ። አዎ ድራማ ነው ጎዶ። እግዚአብሔርን ያከሽፉታል። ባጭር ነው የሚያውቁት። ድራማ ነው ድራማ እናንተ ድራማ ነው ካላላችሁ ማለት ነው ነገም ይቀጥላሉ፣ ከነገ ወዲያ ይቀጥላሉ። ስለዚህ ነክተንባችሁ ድራማ ነው አናይምኛ አናይባችሁ እውነት ሰው ያስለቅሱ። ነገ የሚለቀቅ ቪዲዮ ላይ ሁሉም ኮመንት ድራማ ነው። ድራማ ከተባለ ወላሂ ቆይ እናንተ እኔ አንድ ነገር ልናገር። ውቢትና ፈቲ ድራማ ካልሆነ አንዲት ሴት አብርሃምን አሸንፋ ነው ጥፍጥፍ አድርጎ ያስወጣት። ምን ደግሞ ራሱ እየወሰደ ደግሞ በራሱ ቤት እየጫነ ደፋር ወላሂ ድራማ። አዎ ደግሞ እሱ ብቻ አይደለም ፈቲ፣ እሱ ብቻ አይደለም። ባለፈው እኔ ከስሮኜ ሳዳምጣችሁ ነበርና ባለፈው ያንን ዝግጅት አዘጋጅተን መልካምነታችንን ገልጸንለት እኔ እስከ 8 ሰዓት ነበርኩኝ። ከዛ በኋላ ነው የተኛሁትና በታብታብና በበቃ ኮፒ ሊንክ በማድረግ ነበር እኔ ሳግዛቸው የነበረው እና ደስታቸው ደስታዬ ነው ብዬ እግዚአብሔርን 8 ሰዓት ሙሉ ቁጭ ብዬ ነበር ስከታተላቸው የነበረው። ከዛ በኋላ ተኛው። ቆይ እኛ ያንን ሁሉ መስዋዕት ከፍላችሁ እናንተ ጊዜያችሁን መስዋዕት አድርጋችሁ ላይቭ ከፈታችሁ ልትራገጥ። ቆይ ፈቲ ዝም በይ። እናንተ ናችሁ መናገር የምትችሉትና አብርሃምን ማግኘት የምትችሉት እናንተ ናችሁ። ያንን እንደዛ አድናቆቱን ገልጸንለት ሰው በግጥም በንግግር ያንን ሁሉን ተናግረናቸው ድራማ ነው ይሄ። በርግጥ ግን ድራማ ነው እንጂ አንድ ሴት ልጅ ውጣ አውልቅ አውርድና ቁጭ በል እንደዛ አሁን የት ነበርኩኝ እንዴት እንኳን ደግሞ ሄርሜላ ነግሯ ላይ ወድቆ አግብቷት ነበረ፣ ወስዷት ታርቀው ነበረ። እንዴት ተመልሶ ከፍቅር ጋር ገባ? ሲቀጥል ደግሞ እንዴት ነው ለኦዲየንስ ክብር የሌለው? ድራማም ራሱ ከሆነ እኮ ኢትስ ኖት ፌር፣ በቃ መሆን የለበትም። ለምንድን ነው በእኛ ሳይምሮ የሚጫወቱት? እናንተ ስለምታገኟቸው ወይ በስልክም በምንም መሆን የለበትም ነው። እኔ ብዙ መናገርም አልፈልግም፣ ግን ብዙ መናገር የፈለኩት ነገር አለ። ግን ኦዲየንስ ነው ኦዲየንስ የሚያጣው አብርሃም እኮ እሱን እኮ ነው የምልሽ። አንደኛ ነገር እንዲህ የሚወደውንና የሚያከብረውን ሰው ለምንድን ነው እኛ እንድንጠላው የሚያደርገው? እንደገና እኔ እውነት የዛለታ እናንተ በፕሮግራሙ ከስሮኝ ሳዳምጣችሁ ነው። በመሀል ቁጭ ብዬ ነበር ገብቼ ነበረ እንትኑ ሲገለበጠን ተወርውሬ ወጣው። ከዛ በኋላ አልገባኝም ከስር ነበር እነ ፍሪ ምናምን ግጥም ሲገጥሙለት አንቺ ብዙ ሰው ነበር ሲገጥምለት ራሱ የነበረው። ያ ሁሉ ፍቅር እንግዲህ መወለድ ቋንቋ ነው። እኛ ስለምንወደው በመልካምነቱ ነው። ግን ደግሞ ኦዲየንሴን ማጣት የለብኝም። የሚያከብረኝ የሚወደኝ ብዙ ሰው አለ። ይሄ ነገር አያስኬደኝም። ከኦዲየንስ ጋር ያጋጨኛል። ባለጌ ይባላለሁ፣ እዋረዳለሁ። አይሆንም። ይሄ እኔን አያስከብረኝም። አንዴ ይሄንን በቃ ከዚህ በኋላ ብሎ ህይወቱን መምራት አይችልም። ቆይ እንዴት ነው የምታዩት ይሄንን? እኔ እንዴት ነው ግን እነሱ እኮ ልክ ናቸው። ምንም ማድረግ አትችልም። ለገበያም ቢሆን ውብዬ ለእኛ እንትኖች ምንድን ነው እያሳያለሁ? እስቲ ምንድን ነው እኛ የምንወደው ምኑን አይተን ነው የምንከተለው? ከዚህ በኋላ ፎከስ አታደርጉ አለቀ። ለምን እናንተ ፎከስ አታደርጉ ማለት ነው? ቪዲዮ የራሳቸው ማንነት መውጣት ይሻላል። እንደዚህ አይነት ቆሻሻ ስራ የራሱ ጋልጾ እንደዚህ ራቆት ሆኖ መመጣቱ አንድ መልእክት አብርሃም ደግሞ ተወዳጅ ነው። በምን አይኗ ነው በምን እጇ ነው ወንድ ልጅ የምትቀርጾ? ለላሂ አኡዝ ቢላህ። ኧረ እባካችሁ እናንተ ፍቅርና አትሳደቡ። ተመካክሮ የሰሩት ቪዲዮ ነው ወይ ማናችሁም ወንድ ርግጥ አርጎት እንደዚህ እንዳትፈው ብዬንቺ እንደዚህ ኮናማ ነገ ቆርጦ ልጁ አንገት ቆርጦ ከመጡ ድራማ ነው ትችላላችሁ። አዳምጡኝ። ማናቸውን ከዚህ በኋላ ዩቲዩበሮች እንዳትሰዳደቡ። ለምን እርስ በራሳቸው ይተዋወቃሉ። ሁላችሁም ተመካክሮ እየሰሩ ያሉ ፍቅር አለቀ። ያውልሽ በደል ደግሞ ባሳ ጥቃት ወንድ ልጅ እሱ አይነካው፣ ሴት ልጅ ናት በየቀኑ እሱ ጥቃት የምታደርሰው። አሁን ምግብ ማብሪያ አልበላንም አላኩ። አይታችሁ ይሄ ድራማ አይመቸኝም፣ እኔን አይመጥነኝም፣ ክብረን ሴትነትን በሰበን እያሳጠኝ ነው ካሉ የሚል ሰውት ውልቅ ከህይወቱ። ከዛ በኋላ እኛም በስነ ስርዓት ሴትነታችን እናስከብራለን። ስምየው ብዬ ደግሞ የምን ፕሮግራም ነበረ ነው?
ምን አውቃለሁ እኔ ይሄ እንዴ ከቤት ሰው ነው ምሰል እኔ ልንገር ካለ ሄርሜላን ከያተው ካንታክ ፍቅርን ተውዚያ ሪልም ተው አይደለም። ኦብዬ የምን ድራማ ነበረ ነው? የምን ፕሮግራም ነበረ ነው? ፕሮግራም ነበራቸው። ኦብዬ ምን እዛ ነበረች? ፕሮግራም ላይ ነበረኒ እዛ ላይ አይቼሻለሁ። አውቆ ነው። ሲቀጥል ደግሞ ፍቅርን ፀጉሩ ቤት አድርሶ አብርሽ ልብስ ቀይሮ መጥቶ ነው ሲጀመር ልንገራችሁ ብዬ ነው። አንቺ ደግሞ ጭራሽ ጠንቋይ ነሽ። ዛሬ የሚያስከፋ ቪዲዮ ይመጣል ነው ያልሽው? እውነት እኔ እኮ ጠንቋይ ነው እንዳትዪ ብያለሁ። እኔ ወይ እኔ እናንተ ተግባብተናል እና ስር ይላል ያልገባው እኔ አላረንኩኝም በነገራችሁ ላይ የምን ፕሮግራም ማለት ነው። ልንገራችሁ ቪዲዮን ገና ታምብሌቱ ሳየው ታምብሌቱ አይቼ እኔ ተረዳሁ። እኔ ተረዳሁ ወዲያው ነው ታምኔሉ ቢያቢለው እኔ አላየሁትም። እንዴት ፈቲያ ቪዲዮ ስታይ ማለት ነው ድራማ እንደሆነ 100% ታምኛለሽ። እግዚአብሔር ያስታውቃው ለምን እንደሆነ ታውቂያለሽ? ካሜራ እያየ ያለው ማን ስለሆነሽ ነው አንቺ በኔ ቤት አስተያየት የምትሰጪው? አንዴው ያስረጅኝ። እኔ ልሞት ነው። እውነቴን ነው። ከሞትኩ አብርሃም ሄርሜላ ነገ ያልቅሳ ከመጣች ደግሞ አንቺ ይርት ያለሽ ሄርሜላ ሀቢብቲ እኛ ልብ ለመሳብ ነው ካለቀሰች ማለት ነው። እና ድራማ ነው። እኔ እኮ ዛሬ ጭቅጭቅ ነው፣ ዛሬ ንዝንዝ ነው ብዬ በቃ። ግን እዚህ ጋር አሁን የሚመጣው ቪዲዮ ለእኛ ትምህርት የለውም። ሶ ይሄንን ቪዲዮ አይዲያ ትክክለኛ ነገር ተቃውሙ። ከአፌን የነጠቃችሁኝ። ቆይ እስኪ አንዴ ላውራ። አንዴ የሆነ ነገር ተናግሬ ከስር ላዳምጣችሁ። ዶንኪ አንቺ ከዚህ ቡታጅራ ድረስ አታውሪብን። እኛ ድካም አንፈልግም። እኔ ስራ ላይ ነኝ። አቦ ወላሂ ልወጣ ነው። ቆይ ልንገራችሁ፣ እኔ ላስረዳችሁ። ልወጣ ነው። ስራ ላይ አይደለሽም። እንትና ቤት ዜድ ቤት ላይ ብላ ልትሰቀይ ነው። ስራ ላይ እኔም ብዬ ነው ምን ወረበል መጥባ ውስጥ ላወራ ብዬ መኝታ ክላስ መጥባ ውስጥ በጣም ሞልቷል። ወላሂ ኧረ እናንተ ፎብሉ ሙይ ታርጉሽ ታውራ አንዴ ማሬኒ ልወጣ ነው። አንዴ ውጡ። ወታረው ወጣ አትበሉ። ውለቁ። ዛሬ ፈቲ መሻሽ ነው ግንባሯ ፊት አለ። ምን ብዬ ነው የዘጋሁት? እናንተ ወርቄ አለሽ ወርቄን አታውሪ። ምን እንዳለች አታውሪ። አንተ እዚህ ምንድን ነው ያለሽ? ወርቄ እኔ ጋር 5 6 ቦይ ደርድራለች።